ሰላም የሪሚዲያል አካዳሚ ተማሪዎች ዛሬ ፓስካልስ ፕሪንሲፕል ከሚለው ርዕስ እንቀጥላለን ማለት ነው። ስለዚህ በዚህ ርዕስ ላይ የምናያቸው ፓስካል ፕሪንሲፕል ማለት ምን ማለት ነው፣ ፓስካል ፕሪንሲፕልን ተጠቅመን ምን መስራት እንችላለን፣ ዋት ኢዝ ዘ አፕሊኬሽንስ ኦፍ ፓስካልስ ፕሪንሲፕል የሚለው ጨምረን እናያለን ማለት ነው። ሶ ፓስካል ፕሪንሲፕል ኢትስ ኤ ፍሬንች ማቴማቲሻን ኢትስ ኤ ፊዚሲስት ነው። ኢትስ ኤ ማቴማቲሻን ኢንቬንተር ራይተር ኦፍ ይህንን ፓስካል የመሰረተው ማለት ነው። ስለ ፓስካል የተናገረው ሰውዬ ይሄ ነው ፕሪንሲፕል ብሎ ያስቀመጠው ማለት ነው። ኦኬ ፕሬሸር ኢዝ አፕላይድ ቱ ኤኒ ፓርትስ ኦፍ ዘ ኢንክሎዝድ ፍሉድ ኢዝ ትራንስሚትድ ፕሬሸራችን ቱ ዚ ኦል ዳይሬክሽን ነው። ኦል ፓርትስ ኦፍ ኢንክሎዝድ ይሄ ኮንቴነር አለ ኢንክሎዝድ ነው። ይሄ ቦክስ እዛ ፍሉድ ውስጥ አለ ማለት ነው። እዚህ ጋር የሚተገበረው ኃይል ኢትስ ፍሮም ኦል ዳይሬክሽን አፕላይ ይደረግበታል ማለት ነው። ስለዚህ አፕላይ ቱ ኤኒ ፓርትስ ኦፍ ኢንክሎዝድ ፍሉድ ትራንስሚትድ ስሩአውት ማለት ነው የሚሆነው። ፕሬሸር የምንለው ፎርስ ኦቨር ኤሪያ፣ በዚህ ምን ያክል ፎርስ በምን ያክል ኤሪያ ላይ አፕላይ ሆኗል የሚለውን የሚነግረን ስለሆነ ማለት ነው። ኦኬ ይሄ ፓስካል የተባለው ሰውዬ ያጠናልን ስለ ፓስካል ፕሪንሲፕል የራሱን የሆነ ፕሪንሲፕል አስቀምጧል። ዋት ሀፕን ዌን ዩ ፕረስ ክሎዝድ ቦትል። አሁን ክሎዝድ ቦትል አለ፣ ክሎዝድ ቦትሉ ላይ ውስጡ ፍሉድ አለ። ያንን ፕረስ ብናደርገው ምን ይፈጠራል ከሚለው ነው ይሄ ስተዲውን ያስቀመጠው ይሄ ፍሬንች ፊዚሲስት ወይም ፓስካል የምንለው ሰውዬ ማለት ነው። ስለዚህ እዛ ላይ ምን አስቀመጠ የሚለውን ስናይ ዌን ዘ ፎርስ ኢዝ አፕላይድ ኦን ኤ ኮንፋይንድ ሊኩዊድ ዘ ቼንጅ ኢን ፕሬሸር ትራንስሚትድ ኢኳሊ ቱ ዘ ፓርትስ ኦፍ ዘ ፍሉድ። ፍሉድ የያዘ ኮንቴነር የሆነ ፓርት ላይ ፕሬሸር አፕላይ ብናደርግበት ምን ይሆናል ማለት ነው? በኩል ነው ትራንስሚት የሚያደርገው። እዚህ ጋር ብናደርገው ፕሬሸሩን እዚህ ጋር ትራንስሚት ይሆናል ነው እያለን ያለው። እና ምናደርግ ነው ያለ when a force is applied ብናደርግ የምኑ ላይ ሊኩዊዱ ላይ change in the pressure transmitted to all parts of the fluid፣ ሁሉም ፍሉዱ ላይ ትራንስፈር ያደርጋል ማለት ነው። to all parts of the container shape pressure is transmit ያደርጋል ማለት ነው። ስለዚህ ፕሬሸሩ በፍሉድ ላይ ትራንስሚት ያደርጋል። ከአንድ ዳይሬክሽን አፕላይ ብናደርግ እዛች ዳይሬክሽን ላይ ብቻ ሳይሆን ሁሉም ፍሉድ በተመሳሳይ ፕሬሸሩ ይጨምራል ማለት ነው። ኦኬ ፓስካል ስቴትስ ዛት ፕሬሸር አፕላይድ ቱ አን ኢንክሎዝድ ፍሉድ ኢዝ ትራንስሚትድ አንደር አንዲሚኒሽድ ቱ ኤቭሪ ፖይንትስ ኦፍ ዘ ፍሉድ ኤንድ ዘ ዎልስ ኦፍ ዘ ኮንቴነር። እዚህ ጋር አፕላይ ባደርግ ይሄ ፕሬሸር ይሄ የተገበርኩት ፕሬሸር እዚህም ጋር ይተገበራል፣ እዚህም ጋር ይተገበራል፣ እዚህም ጋር፣ ምክንያቱም ፍሉድ ስለሆነ ትራንስሚትድ ይሆናል። ምንም ሳይቀንስ ፕሬሸሩ በፍሉድ ውስጥ ትራንስፈር ያደርጋል ያለን ዛትስ ፓስካልስ ፕሪንሲፕል ብለን እንጠራዋለን ማለት ነው። ኢትስ ፕሬሸር ቱ አፕላይድ ቱ አን ኢንክሎዝድ ፍሉድ የሆነ ኢንክሎዝድ የሆነ ፍሉድ ነው። እዛ ላይ ፕሬሸር አፕላይ አደረግንበት። ኢትስ ትራንስሚትድ ቱ ኦል ፖርሽን ነው፣ ወደ ሁሉም ፖርሽን ነው። ኢትስ ኤንድ ቱ ዘ ዎል ኦፍ ዘ ኮንቴነር፣ ወደ ሆሉ ኮንቴነር ምን የሚለው ማለት ነው ኢዝ ትራንስሚትድ ኤንድ ትራንስፈር የሚያደርገው ማለት ነው። ይሄን ያለን ማለት ነው ኢዝ ፓስካልስ ፕሪንሲፕል ማለት ነው። ኦኬ ይሄንን ካለን ሃው ቱ አፕላይ ይህንን ማወቃችን ምን ይጠቅማል? ፓስካልስ ፕሪንሲፕል። ስለዚህ ፎርሙላ ጀነሬት እናደርግለት ማለት ነው። ስለዚህ እዚህ ጋር የሚተገበረው ሁሉም ቦታ ፕሬሸር እኩል ከሆነ፣ ስለዚህ ፕሬሸር ማለት ፎርስ ኦቨር ኤሪያ ከሆነ እዚች ጋር የሚተገበረው ፕሬሸር እና እዚህ ጋር የሚተገበረው ፕሬሸር እኩል ከሆነ ምን ማድረግ እንችላለን? ኤሪያውን አሳንሰን ፎርሱን ከጨመረን ምን ማድረግ እንችላለን? ፕሬሸራችንን መጨመር እንችላለን። ምክንያቱም ኢንክሪዚንግ ፕሬሸር ብለን በባለፈው ሌክቸር ላይ እንዳየነው ፕሬሸራችንን ለመጨመር ፎርሳችንን መጨመር ወይም ኤሪያችንን መቀነስ አይደለ ያልነው። ስለዚህ ፕሬሸራችን ደግሞ ምን ብለናል? ምንም ሳይቀንስ እኩል ነው ብለናል። ስለዚህ ፕሬሸር ዋን እኩል ነው ፕሬሸር ቱ ካልኩኝ ፕሬሸር ዋን ማለት እዚህ ጋር ያለው ማለት ፎርስ ዋን ኦቨር ኤሪያ ዋን እኩል ነው ከፕሬሸር ቱ ማለት እዚህ ጋር ያለው ማለት ፎርስ ቱ ኦቨር ኤሪያ ቱ። ስለዚህ ሁለቱ እኩል ናቸው ማለት ነው። ሬሽዮ እኩል ነው ምክንያቱም ፕሬሸር እኩል ስለሆነ። ዚ ኦንሊ ዲፈረንስ ኢዝ እዚህ ጋር ትንሽ ኤሪያ ነው ያለኝ። ትንሽ ኤሪያ ስላለኝ ትንሽ ፎርስ አፕላይ ሳደርግ እዚህኛው ጋር ግን ትልቅ ኤሪያ ነው ያለኝ። ስለዚህ ከዛ ጋር ለመመጣጠን ከፍተኛ የሆነ ፎርስ ይኖረኛል ማለት ነው። ስለዚህ በትንሽዬ ፕሬሸር አፕላይ አድርገን ትልቅ ነገሮችን ማንቀሳቀስ እንችላለን ማለት ነው። ይህንን ያለን ማለት ነው ፓስካልስ ፕሪንሲፕል ስቴት አደረገልን። መቼ ነው የምንጠቀመው? ዱሪንግ ኤ ቴስት ሃይድራሊክ ፕረስን ተጠቅመን አፕላይ ስናደርግ ማለት ነው። ለምሳሌ ካር ሊፍት፣ ሃይድራሊክ ብሬክ፣
ፎርክ ሊፍት ኤንድ ካር ሊፍት መኪና መስቀያዎች ማውረጃዎች የምንጠቀማቸው ይህን ማለት ነው። ስለዚህ ይህንን እናንተ ይህንን ወስዳችሁ ምን ማድረግ ትችላላችሁ? ካልኩሌት ማድረግ ትችላላችሁ ማለት ፎርስ ዋን ኦቨር ኤሪያ ዋን እኩል ነው ፎርስ ቱ ኦቨር ኤሪያ ቱ አድርጋችሁ ፎርስ ዋን ተሰጥቷችሁ ኤሪያ ዋን ተሰጥቷችሁ ኤሪያ ተሰጥቷችሁ ፎርስ ቱን ፈልጉ ልትባሉ ትችላላችሁ ማለት። ስለዚህ ፓስካልስ ፕሪንሲፕልን ስላወቃችሁ ፕሬሸሮች ኢኳልስ ቱ ፎርስ ዋን ኦቨር ኤሪያ ዋን እኩል ነው ፎርስ ቱ ኦቨር ኤሪያ ቱ የሚለውን ጽንሰ ሀሳብ ወስዳችሁ ታስቀምጡታላችሁ ማለት ነው። ኦኬ ዚ አዘር ፕሬሸር አት ኤ ፖይንት ኢን ኤ ፍሉይድ ኢዝ ኢኳል ቱ ኢን ኦል ዳይሬክሽን። ስለዚህ በሁሉም ዳይሬክሽን እኩል ናቸው። በዚህም 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 እዚህ ጋር የሚተገበረው ኤ ፕሬሸር አት ኤ ፖይንት ኢን ፍሉይድ ኢዝ ኢኳል ኢን ኦል ዳይሬክሽን። በሁሉም እዚህ ጋር ያለችው ፍሉይድ ወደዚህም ወደዚህም የሚተገበረው ፕሬሸር እኩል ነው ማለት ነው። ስለዚህ እዚህ ጋር የተተገበረው ኃይል በዚህ ትራንስሚት ሆኖ ወደዚህ የተተገበረውም ለዛ ነው ማለት ነው። ስለዚህ ፓስካልስ ፕሪንሲፕል የሚለን አንድ ጊዜ የተተገበረች ፕሬሸር ትራንስሚት ትሆናለች ስሩ ዘፍሉድ አድርጋ በሁሉም ቦታ እኩል ነው፣ ምንም አይነት መቀነስ አይኖርም። ይህንን የሚለን ፓስካልስ ፕሪንሲፕል ነው ማለት ነው። ስለዚህ ይሄ ፓስካልስ ፕሪንሲፕል እዚህ ጋር ትንሽዬ ፎርስ ላይ ትንሽዬ ኤሪያ ላይ ፎርስ አፕላይ ማድረግ ይሄ ፕሬሸር እዚህ ጋር ይመጣና ምን ያደርጋል ማለት ነው። በትልቅ ኤሪያ ላይ ሲሆን ትልቅ ፎርስ ይተገብራል ማለት ነው። ትልቅ ፎርስ ከሆነ ደግሞ መኪና ማንሳት ማውረድ እንችላለን ማለት ነው። እዚህ ጋር ትንሽ ነገር ተግብረን ዘ ፕሬሸር ኢዝ ትራንስሚትድ ስሩ ዘ ፍሉይድ ኤንድ ኢት ኢዝ አፕላይድ ኢን ኦል ዳይሬክሽን። እያንዳንዱ እዚህ ጋር ያለችው ፓርቲክል እየመጣች እዚህ ጋር ትተገብራለች ማለት ነው። ይሄ ሙሉ ፓርቲክል እዚህ ጋር ሞር ብዙ ፓርቲክል ስለሚያገኝ ትራንስሚት ዜር ኦን ፕሬሸር ቱ ዚ ላርጀር ኤሪያ ማለት ነው። ላርጀር ኤሪያ ሲሆን ላርጀር የሆነ ፎርስ አፕላይ ያደርጋል ማለት ነው። ግን ፕሬሸራችን ግን ኢኳል ነው። ፕሬሸሯንም ፕሬሸርቱም ሁለቱም እኩል ነው ማለት ነው። ስለዚህ ኤፍ1 ኦቨር ኤፍ2 እና ኤፍ2 ኦቨር ኤሪያ ቱ እኩል ናቸው ማለት ነው። ኤፍ1 ኦቨር ኤሪያ 1 እና ኤፍ2 ኦቨር ኤሪያ ቱ እኩል ናቸው። ምክንያቱም ፕሬሸራችን ኮንስታንት ነው ስላለን ማለት ነው። ኦኬ ፓስካልስ ኢዝ ቬሪ አፕሊኬብል ኢን ሃይድራሊክ ሲስተም። በሃይድራሊክ ሲስተም እንግዲህ የምንጠቀመው የማንን ፕሪንሲፕል ነው ማለት ነው? ይህ ፓስካልን ፕሪንሲፕል ነው ማለት ነው። ፓስካል አሁን እንዳልኳቸው ማለት ነው። ስለዚህ ፎርስ ኢዝ አፕላይድ ቱ ኤ ፒስተን እዚህ ጋር አፕላይ ብናደርገው they are transmitted through the fluid equally in all direction and transmit to this and the force is transmitted through the fluid to the other piston ወደ ሌላኛው ፒስተን ትራንስሚት ያደርግና there is applying a pressure apply ያደርጋል ማለት ነው። this pressure are equal to force over area ብለን ያስቀመጥነው ማለት ነው። we can apply the force over here so the pressure equals to force over area እኩል ለመሆን ፕሬሸሩ there is larger force over larger ኤሪያ ላይ አፕላይ ይሆናል ማለት ነው። ስለዚህ ሃይድራሊክ ፕረስ የምንለው በሱ ተጠቅመን ትልልቅ ነገሮችን ማንሳት እንችላለን ማለት ነው። ማውረድ እንችላለን። ከባድ ነገሮችን ነው ከባድ እንደዚህ መኪና ማውረጃ፣ መኪና መስቀያ፣ መኪና ማቆም፣ ብሬክ እነሱን የምንጠቀምበት ሃይድራሊክ ሲስተም ኦር ሃይድራሊክ ፕረስ የምንለው ሲስተም በፓስካል ፕሪንሲፕል ተጠቅመን ነው አፕላይ የምናደርገው ማለት ነው። ኦኬ አፕሊኬሽንስ ኦፍ ፓስካልስ ሎ የመጀመሪያው ምንድነው? ሃይድራሊክ ሊፍት ያልኳችሁ ማለት ነው። ኦኬ እዚህ ጋር ብዙ አይለዩም ስለምናቸው ማለት ነው። አሁን ኤሪያ ኦፍ ኤሪያ 1 ምን ያክል ተሰጥቶኛል? 10 ሴንቲሜትር ስኩዌር፣ ኤሪያ 2 100 ሴንቲሜትር ስኩዌር። ፎርስ ደግሞ ስንት ተሰጥቶኛል? ኤፍ2 100 ኒውተን። ካልኩሌት ኤፍ1 የተባልኩት። ስለዚህ በዚህን ጊዜ ፓስካልስ ፕሪንሲፕል እናስታውሳለሁ ማለት ነው። ፓስካል ፕሪንሲፕል ምንድን ነው የሚለው? ፕሬሸር ኮንስታንት ነው። ፕሬሸር ማለት ደግሞ ፕሬሸር ማለት ፎርስ ኦቨር ኤሪያ ማለት ነው። ፕሬሸር 1 እና ፕሬሸር 2 እኩል ናቸው ብለናል። ስለዚህ ምን አደርጋለሁኝ? ፎርስ 1 ኦቨር ኤሪያ 1 እና ፎርስ 2 ኦቨር ኤሪያ 2 እኩል ናቸው ማለት ነው። ፎርስ 1 ኦቨር ኤሪያ 1 እኩል ነው ፎርስ 2 ኦቨር ኤሪያ 2 አደርጋለሁኝ ማለት ነው። ፎርስ 1 ኦቨር ኤሪያ 1 እኩል ነው ፎርስ 2 ኦቨር ኤሪያ 2 ከሆነ ኤሪያ 1 ስንት አለኝ? 10 ኤሪያ 2 ስንት አለኝ? 100 ኤፍ2 ስንት አለኝ? 100 ኤፍ1 ነው ካልኩሌት አድርጌ የተባልኩት ማለት ነው። ኦኬ እዚህ ጋር ስላልሰራው በአንድ እንስራው። እሺ ስለዚህ ካልኩሌት እናደርጋለን ማለት ነው። ኤፍ1 ስንት ነው የተጠየቁት ማለት ነው አይደለ? ኤፍ1 ኦቨር ኤሪያ 1 ስንት ነው? 10 እኩል ይሆናል። ይሄኛው ስንት ነው? ኤፍ2 100 ኦቨር 100 ማለት ነው አይደለ? ኦኬ ስለዚህ ምን አደርጋለሁ? 10 100 ኤፍ1 አደርጋለሁ ክሪስ ክሮስ አባዛ ማለት ነው። 100 ኤፍ1
እኩል ይሆናል 1000 ይሆንልኛል ማለት ነው። ኦኬ ስለዚህ 100/100 ኤፍ1 ስንት ይሆንልኛል ማለት ነው? 10 ይሆንልኛል ማለት ነው። 10 ኒውተን ይሆናል ማለት ነው። ስለዚህ ኤፍ1ን በዚህ መልኩ መፈለግ ስለምትችሉ ማለት ነው። ሌላኛው if the area 1 is 0.01 ሜትር ስኩዌር and area 2 0.1 ሜትር ስኩዌር ኤክስተርናል ኢንፑት ፎርሳችን ኤፍ1 100 ኒውተን ነው። ዘን ኤክስተርናል አውትፑትን ፈልጉ ነው እያለን ያለው። ኤሪያ 1 ስንት ነው? 0.01 ኤፍ1 100 ኤፍ2 ይሄ ማለት ነው። ስለዚህ 100 አደርጋለሁ ኤፍ1 ኦቨር ኤሪያ 1 ስንት 0.001 አደርጋለሁ እኩል ይሆናል ኤፍ2 የተጠየቁት ነው። ኦቨር ኤሪያ 2 ስንት ነው? 0.1 አደርጋለሁ ማለት ነው። ሰው ክሪስ አደርጋለሁ። ሰው ስንት ይሆንልኛል? ይሄ 10 ይሆንልኛል አይደል? ይሄኛው ሲካፈል ለስንት ማለት ነው? ለ0.01 ስለዚህ በስንት ላባዛው? በ1000 ላባዛው ማለት ነው። በ1000 ሳባዛው ይሄኛው ዜሮዎች ይጠፉና 3 ይጠፋልኛል ማለት ነው። ስለዚህ ኤፍ2 የስንት ይሆናል ማለት ነው? 10000 ኒውተን ይሆናል ማለት ነው። 10000 ኒውተን ይሆናል ማለት ነው። ሶ ኤፍ2 10000 ኒውተን ብዬ አስቀምጣለሁ ማለት ነው። this is the values of f2 f1 100 ኒውተን ነው። the area 1 and area 2 has significant difference አላቸው ማለት ነው። ሌላኛው ሶስተኛው ፕሮብሌማችን የምናየው የመኪናዋ ክብደት 16000 ኒውተን ነው። what is external input force ይለኛል። ኤሪያ እዚህ ጋር ተሰጥቶኛል። ኤሪያዋን 50 ሴንቲሜትር ስኩዌር ተሰጥቶኛል። ኤሪያ ደግሞ 40000 ሴንቲሜትር ስኩዌር ተሰጥቶኛል። ሶ መኪናዋ ዌይቱ ማለት ኤፍ1 ማለት ነው። ስንት ኤፍ2 ማለት ነው። ኤፍ2 እዚህ ጋር ያለው የመኪናዋ ክብደት 16000 ኤሪያዋን 4000 ኤሪያ ዋን ደግሞ 50 ሴንቲሜትር ኪዩብ ተሰጥቶኛል። ፋይንድ ኤፍ ይሄኛው ኤፍ1 ነው ፈልግ የተባልኩት። ስለዚህ ምን አደርጋለሁ? ኤፍ1 ኦቨር ኤሪያ 1 እኩል ነው ኤፍ2 ኦቨር ኤሪያ 2 አደርጋለሁ። ሶ ኤፍ1 ስንት ነው የተጠየቅኩት? ኦቨር 50 ኤፍ1 ኦቨር 50 ኤፍ1 ኦቨር 50 which is equals to ስንት ይሆንልኛል? ኤፍ2 16000 ሲካፈል ለስንት ማለት ነው? ለ4000 ከዛ ክሪስ እናደርጋለን እንደዚህ 4000 ኤፍ1 ይሆንልኛል አይደለ? ሶ 50 ሲባዛ በ50 ሲባዛ በ16000 ማለት ነው አይደለ? ሲካፈል ለ4000 ማለት ነው። እሱ ጋር እንዳጥፋ ነው። ሰው ይሆንልኛል 16000 ሰው ይሄንን 0 በ0 አጠፋለሁኝ። ሰው 4 ይሆናል አይደለ? 4 ሲባዛ በ50 200 ኒውተን ይሆናል ማለት ነው። ስለዚህ ኤፍ1 የሚያስፈልገኝ ይህንን የሚያክል መኪና ለማንሳት 200 ኒውተን ያስፈልገኛል ማለት ነው። አሁን ጥያቄው ምን ለማለት ነው የፈለገው? 1600 ኒውተን ያለውን መኪና 4000 ሴንቲሜትር ኪዩብ ያለው ኤሪያ ላይ ተቀምጧል እና ይሄኛው ደግሞ ፎርስ የምተገብርበት 50 ሴንቲሜትር ኪዩብ ቢሆን ምን ያክል ፎርስ መተግበር አለብኝ ይሄን መኪና ለማንሳት ነው። ስለዚህ 200 ኒውተን በቂ ነው ማለት ነው። ስንቱን? 16000 ኒውተንን ለማንሳት ማለት ነው። ምክንያቱም ፓስካልስ ፕሪንሲፕል ያለውን ምንድነው? ኢኳል የሆነ ፕሬሸር ትራንስሚት ስሩ ዚ ፍሉድ ይሆናል ስላለ ማለት ነው። እዚህ ጋር የተገበር ነው ዳይሬክትሊ ትራንስሚት ያደርግና አፕላይንግ ኢኳሊ አፕላይ ያደርጋል ማለት ነው። ስለዚህ ይሄ ኤክስተርናል ኢንፑት ፎርሳችን ማለት ነው። አውትፑት ፎርሳችን ዛት ኢዝ ዘ ፎርስ ዘ ዌይት ኦፍ ዘ ካር ማለት ነው። ስለዚህ በእንደዚህ አድርጋችሁ ትሰራላችሁ ማለት ነው። ኦኬ ዚ ሀዘር ኤሪያ 60 ሴንቲሜትር ኪዩብ ኤንድ ኤሪያ 2 4200 ሴንቲሜትር ኪዩብ ፋይንድ ዘ ኤክስተርናል ፎርስ እዚህ ጋር 3000 ስንት አለን? 500 ይሄ ምንም መስራት አይጠበቅብንም ማለት ነው። ምክንያቱም እስካሁን ስንሰራ እንደቆየ ነው ማለት ነው። ኤፍ1 ኦቨር ኤሪያ 1 አድርጋችሁ ኩኑ ኤፍ2 ኦቨር ኤሪያ 2 ታደርጋላችሁ። ኤፍ1 ስንት ሰጥቷችኋል? የተጠየቃችሁት ማለት ነው። ይሄን ነው የምትፈልጉት። ኤሪያ 1 ስንት ሰጥቷችኋል? 60 እዚህ ጋር 60 ታደርጋላችሁ። ኤሪያ 2 4200 ሰጥቷችኋል። ይሄኛው ዌይቱ እዚህ ጋር ተሰጥቷችኋል 3500 ማለት ነው። ሪስኪሮስ አድርጋችሁ ኤፍ1ን መፈለግ ማለት ነው። ስለዚህ ፕሮብሌም 4 ያን ያክል የሚያስቸግር ነገር የለውም ማለት ነው። ይሄንን በራሳችሁ ትሰራላችሁ ማለት ነው። ሶ ሌላኛው ፕሮብሌም እዚህም ጋር ሃይድራሊክ ሊፍት ሃዝ ኤ ላርጅ ክሮስ ሴክሽን ኤንድ ስሞል ክሮስ ሴክሽን ላርጅ ክሮስ ሴክሽን ኤሪያ 20 ታይምስ ዘ ስሞል ክሮስ ሴክሽን ኤሪያ if one the small cross section area is given an input force 25 newton determine the output force ይለናል። ሶ ምን ይለናል? ይሄ ኤሪያዋን
ምንድነው ቲዮኒ ታይምስ ኤሪያ ቱ ማለት ነው አይደለ? ሶ ኢንፑት ፎር ሲ ማለት ደግሞ ኢንፑት ፎር ሲ ኤፍ ዋን ስንት ሰጥቶኛል? ቲዮኒ 5። ስለዚህ ምን አደርጋለሁ? ኤሪያ ዋን ኤፍ ዋን ኦቨር ኤሪያ ዋን ማለት ነው አይደለ? ኤፍ ዋን ኦቨር ኤሪያ ዋን እኩል ነው ኤፍ ቱ ኦቨር ኤሪያ ቱ ማለት ነው። ኤፍ ዋን ስንት ነው? ቲዮኒ 5 ኦቨር ኤሪያ ዋን አድርጋለሁ። በእንትኗ ቦታ ቲዮኒ ኤሪያ ኦኬ ኤሪያዋን አድርጋለሁኝ ኤፍ2 ላይ እና ይሄኛው ቲዮኒ ኤሪያዋን ይሆንልኛል ማለት ነው። ምክንያቱም 20 እጥፍ ስለተባልኩ ዳይሬክትሊ ሰብስቲት አደርጋለሁ። ይህንን ኪሮስ ክሮስ አባዛለሁ ማለት ነው። ኪሮስ ካባዛሁ በኋላ ምን አደርጋለሁኝ ማለት ነው? ቲዮኒ 5 ታይምስ ቲዮኒ ኤሪያዋን ይሆንልኛል አይደለ? እኩል ይሆናል ኤፍ2 ኤሪያ ዋን። ኦኬ የተጠየኩት ማን ነው? ኦኬ የተጠየኩት አውትፑት ፎርስ ኤፍ2 ነው የተጠየኩት። ይህንን ለኤሪያ ዋን አካፍለዋለሁ፣ ይህንን ለኤሪያ ዋን አካፍለዋለሁ ማለት ነው። ኤፍ2 ምን ይሄድልኛል ማለት ነው? ኤፍ2 ኤሪያዋን በኤሪያዋን ይጠፋና 20 በ25 ስንት ይሆናል? 500 ኒውተን ይሆናል ማለት ነው። ስለዚህ አውትፑት ፎርስ 500 ኒውተን አድርጋችሁ ትሰራላችሁ ማለት ነው። ኦኬ ኤላርጅ ፒስተን ኦፍ ሃይድሮሊክ ፕረስ ራደስ 250 ሴንቲሜትር ስኩዌር ዋት ፎርስ መስት ቢ አፕላይድ ቱ ስሞል ፒስተን ዊዝ a radius of 25 ሴንቲሜትር ስኩዌር in areas of raised to the car that of 1500 ኪሎ ግራም። ስለዚህ ይህንን ፎርስን ስፈልጉ ዌይቱ ነው አይደለ? 1500 ሲባዛ በ10 በግራቪቲ 15000 ኒውተን ይሆንላችኋል። ኤሪያው እዚህ ጋር ስንት ሰጥቷችኋል? ኤላርጅ ፒስተን ኦፍ ዘ ሃይድሮሊክ ፕረስ ራዲየስ 250 ሴንቲሜትር ራዲየስ ከሆነ ዘቲ ሰርክል ነው አይደለ? እዚህ ጋር ግን ኤሪያውን ነው የሰጠን። በእርግጥ ግን ራዲየስ ከሆነ ፓይ አር ስኩዌር ብላችሁ ኤሪያን ትፈልጋላችሁ። መጀመሪያ ኤሪያውን እኩል ነው ፓይ አር ስኩዌር አድርጋችሁ፣ ግን እዚህ ጋር ዳይሬክት ሬት የተሰጠው 250 ሴንቲሜትር ስኩዌር ነው። እሱን እንወስዳለን። 250 ሴንቲሜትር ስኩዌር ኤሪያዋን ኤሪያዋን ደግሞ ስንት ነው? 25 ሴንቲሜትር ስኩዌር። ኤፍ ቱ የስንት ነው? 15000 ከዛ ትተካላችሁ ማለት ነው። ኤፍ ዋንን ተጠየቃችሁት። ምን ታደርጋላችሁ? ኤፍ ቱ 15000 ኤሪያዋን 25 ሴንቲሜትር ስኩዌር ኤሪያቱ 250 ሴንቲሜትር ስኩዌር። ይህንን ሰብስቲቱት አድርጋችሁ ዋት ፎርስ መስት ቢ አፕላይድ ቱ ስሞል ፒስተን ዊዝ ራዲየስ ኦፍ 25 ሴንቲሜትር ስኩዌር የሚለውን የፎርሱን ቫሊዩ በዚህ ማግኘት ትችላላችሁ ማለት ነው። ኦኬ ይሄኛውን ጥያቄ እናንተ ትሰራላችሁ ማለት ነው። ኤትራሽ ኮምፓክተር ፑሽስ ዳውን ኤ ፎርስ ኦፍ 500 ኒውተን ኦን 3 ሴንቲሜትር ኢን ቦት ፒስተን ኬዚንግ ኤ ፎርስ ኦፍ ይሄን ያክል ተሰጥቷችኋል። ዋት ኢዝ ኤሪያ ነው ይሄንን የምትፈልጉት ማለት ነው። ስለዚህ ለዛሬ እዚህ ላይ ይበቃናል ማለት ነው። በቀጣይ ቪዲዮ አትሞስፌሪክ ፕሬሸር ኤንድ ባሮሜትር ቦያንሲ ኤንድ አርኪሜዲስ ፕሪንሲፕል የሚሉትን ርዕሶች ይዤላችሁ እቀርባለሁ ማለት ነው። ለዛሬ እዚህ ላይ ይበቃናል። ሰላሙን